ገባ ገባ በሉና ደስ የሚል ነገር ስጠብቁት የነበረውን ነገር ልነግራችሁ ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የምትከታተሉን ከልብ አመሰግናለሁ ማለት ነው። እውነተኛና ሀቀኛ እነሱ ከዋና መረጃ ይደርሳችኋል ማለት ነው። ውድ ቤተሰብ አሁን እናንተ ምን ትላላችሁ? ዳኒ ምን ለመሆን ነው አሁን ደህና የተቀመጠውን ልጅ ለምን ነው እንደዚህ እየነካካ ልክ በሽተኝነት እንዲሰማው የሚያደርግ ሁሉንም ነገር ስትከታተሉ መጨረሻ ታዩታላችሁ፣ ትሰሙታላችሁ ማለት ነው። ውድ ቤተሰብ የተሴረው ሴራ ዳኒ እውነት ለአብርሽ አዝኖ ነው ወይስ ከአሁን በፊት የተሰራውን ሲያደርግ የነበረውን ዳኒ በደንብ ጠንቅቃችሁ ታውቃላችሁ። እና አሁን እየተቆረቆረና የትንትን ያለ መስሎ በሩ እንዴት እንደሚያንኳኳ አይታችሁታል። እንዴት እየሳበ እንደሚጥለው በኃይል እንዴት እንደሚያንከባልለው አይታችኋል። ይሄ ሁሉ ለምንድን ነው? ለምን ሰላምን ገዛ? ለምን እንትን ብሎ በስነ ስርዓት ቁጭ አለ? እኔ እንጃ ለምን እንደሆነ እንደዚህ በህይወታቸው እንደዚህ ይሄን ያህል ልክ እርግጥ ትናንትና አይቼዋለሁ። የሄርሜላ በጣም ታሳዝናለች። በሴትነቴ በጣም አዝናለሁ። እሷ አገባቧ ባያምርም እንደዚህ ሲደርስባት በጣም ታሳዝናለች። ትናንት ሲላቀሱ ነው ያሉ። እኔም አይቼዋለሁ ማለት ነው። ሁሉንም ነገር ታሳዝናለች። ግን ስተካከል በዚህ መንገድ አይደለም። አሁን ዳኒ ደግሞ አይታችሁታል እንዴት እያለ እየሳበን እንደሚጥለው ማለት ነው። ምን አረገ ልጁ? ጥሩ ደስ የሚል ነገር አለ ማለት ነው። ውድ ቤተሰብ መጨረሻ ትሰሙታላችሁ። አሁን አብርሽ ጥሩ ሁኔታ ላይ ይገኛል። ከሁለት ቀን ምናምን እንደዛ ሲሆን እንደነበረው አይደለም። ጥሩ ነገር እየተፈጠረ ነው ማለት ነው። ለውጥ አለው፣ እየተስተካከለ ነው። እሱ ወደ ጭንቅላቴ እየተመለስኩ ነኝ፣ ሰላም ነኝ፣ አሁን ነው ሰላሜን ያገኘሁ ብሏል። እንትን ብሏል ማለት ነው። ወስደውታል፣ ታይቷል። ደህና ነው ያለ፣ ደህና ሁኔታ ላይ ነው ያለው። ውድ ቤተሰቦች አሁን አብርሽ የሚያሰጋ ሁኔታ ላይ አይደለም። ግን ዳኒን እንደምታዩት ትናንት ሲያደርግ የነበረውን እውነት አዝኖ ነው ወይ ለአብርሽና ለሩታ ትላላችሁ ማለት ነው። ፋይል ያስኩኝ እንትን ያስኩኝ እያለ መቀመጫ እንዳላሳጣ ሁሉ አሁን ወዳጅ መስሎ ሱብሃንላ። በአሁኑ ሰዓት እኮ ወዳጅና ጠላታችን ማወቅ አንችልም ማለት ነው። ሩታን እንደሰማችኋት እናንተ ለካ ወዳጅ መስላችሁ ብላለች ማለት ነው። እና ሄርሜላም ደግሞ በጣም ታሳዝናለች ያለችበት ሁኔታ። ውድ ቤተሰቦች አሁን አብርሃምና ሩታ ሄደው ታይተዋል። ደህና ነው ያለ ማለት ነው። አሁን ደህና ሁኔታ ላይ ነው ያለ። ሕክምናውንም ጀምሯል። ደህና ነው። አሁን ወደ ቀልቤ ተመልሻለሁ፣ ተስተካክያለሁ ብሏል ማለት ነው። አዳዲስና ያልሰማችሁት ልዩ መረጃ አለ አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እዩ። በዚሁ አጋጣሚ እንደምታዩት በስተጀርባ በጣም የሚያማምር ቪዲዮዎች ናቸው። የልጆች መቀመጫ፣ የማንበቢያ እንደዚህ ጥናት ምናምን በእንትን በሙሉ ሰዓት ማሻአላህ በጣም ያምራል። የምትፈልጉ ጅዳ ነው አድራሻው። ለማስተዋወቅ ሳይሆን እንዲሁ ነው። ሳይሆን ትዝ ብሎኝ ስለቀረጽኩት ነው። ደስ ይለኛል እንደዚህ አይነት የልጆች ነገር እና እንግዲህ ወደ ጉዳያችን ስንገባ ውድ ቤተሰብ አትጨነቁ። አብርሽ በደህና ሁኔታ ላይ ይገኛል። ሰላም ነው፣ ተረጋግቷል። ከዚህ 3 ቀን ከሆነው ከ2 ቀኑ በጣም ደህና ሆኗል። ሩታ እንደምታዩት ደግሞ እሱ ምንም አያስፈልገው ብቻ መረጋጋት ነው። ተውት፣ ይረጋጋ፣ ተውት ብላለች እና ተዋቸው ለብቻቸው። ዋናው ሰላም ከሆነ እሱ ሰላም ከሆነ ሁሉም ነገር ይደርሳል ማለት ነው። ነገ ወዲያ ይወጣል ሁሉም ነገር እንግዲህ ተናግሯል። ውሸትም ከሆነ ይወጣል ማለት ነው። ሀቅም ካለ ደግሞ በዛው ይቀጥላሉ ማለት ነው። እና አትሻጥሉ፣ አትጨነቁ። ጥሩ ለምታስቡ ማለት ነው። ጥሩ ለአብርሽና ለሩታ ጥሩ ለምታስቡ ደግሞ ሄርሜላን ተዋት ብላችሁ ለምትቃጠሉ ደግሞ አትቃጠሉ። አላህ ያለው ነው የሚሆኑ። ሁሉ ነገር ፈጣሪ ያለው ነው። ገና እሷ ጋር መኖር ካለበትም ይሄዳል፣ ሩታ ጋር መቀጠል ካለበትም ይቀጥላል። እና እንግዲህ የሚሆነውን ነገር በሂደት እናያለን። ሸራርቡት ከሰው እንዲደርስ እሱ ውድ ቤተሰባቻችን
ስለምትከታተሉኝ ከልብ አመሰግናለሁ። ትኩስና እውነተኛ ዜናዎችን እንደዚህ ያረኩ እየሰራው አቀርብላችኋለሁ ማለት ነው። አብራችሁን ስለነበራችሁ በድጋሚ አመሰግናለሁ። ለሁሉም ሰላም ይሁን። ሰላማችሁ ይብዛ ባይ